ሮማይነት ጋር በተገናኘ ስሙ የተነሳው ጋዜጠኛ ሶፎንያስ ዋሲሁን በአንድ በኩል አዳማ ከተማ ከውጭ ተላከልኝ ላፕቶፕ ለመቀበል ሄጄ በዚያም ከከባድ ድብደባ አምልጬ በህይወት ተረፍኩ። አሁን ቢትስና ኮሮላ አዲስ አበባ ላይ ባይነዳል በዚህ ሰዓት ሰበር የተባለ መረጃ ምርጫን አስመልክቶ ተሰምቷል። ቀጣዩ ቲክቶከሮቹ በቁጥጥር ስር ዋሉ። ፌደራል ፖሊስ ከሰሞኑ በአዲስ አበባ ከተማ በተካሄደው የቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ህዝብ ባህልና መልካም ስነ ምግባር በተቃራኒው እና ተቀባይነት የሌለው አስነዋሪ እንግዲህ ቪዲዮዎቹን እንደሰማችኋቸው ነው። ቪዲዮዎቹ ለእናንተ የሚጠቅሙ ምርጥ ዕለታዊ ናቸው። ቤተሰብ ዕለታዊ ዜናዎች ወይም ደግሞ አንገብጋቢ ዜናዎች ናቸው። እነሱን በደንብ አድርገን አንድ ባንድ እንከታተላለን። ቤተሰብ እናንተ ብቻ ምንም ነቅነቅ ሳትሉ እስከ መጨረሻው ድረስ ተከታተሉ። በእውነት ነው የምላችሁ፣ በደንብ አድርጋችሁ ትምህርት ታገኙበታላችሁ። ሌላው በደንብ አድርጋችሁ ላይክ አድርጉ፣ ሼር አድርጉት። ቤተሰብ ኮሜንታችሁን ደግሞ አስቀምጡልኝ። አይ ኮሜንቱ አይበቃኝም ካላችሁ ደግሞ ቴሌግራም አካውንት አለላችሁ። በቴሌግራም አካውንት እየገባችሁ ላኩልኝ። ቤተሰብ የምትፈልጉት ማንኛውንም ኢሹ ኮሜንት ላይ ማስቀመጥ ትችላላችሁ። ወደ ቪዲዮዎቹ እንግዲህ ቤተሰብ በሶሻል ሚዲያ ሲቀባበል የነበረው የሰሞኑን በጣም አንገብጋቢ ነገር በእውነት ነው የምላችሁ የጋዜጠኛው እንግዲህ መጥፎ ባህሪ በእውነት ነው የምላችሁ። እኔ እንደውም ከመናገር ትንሽ ልዘገይ ብዬ ነበር፣ ግን በጣም የሚመሳሰሉ በደንብ አድርገው የሱን ድምጽ እንዳለ ከታች እስከንተን ድረስ ከአዲስ አበባ አዳማ እስከሚገባ ድረስ ያሉትን ድምጾች በደንብ አድርጎ ወንድማችን እንግዲህ አቀናብሮ ኦዲዮን ልኮልናል። ይሄን በደንብ አድርጋችሁ ስሙልኝ ቤተሰብ። እናንተ መስማት ብቻ ነው የሚጠበቅባችሁ። ከዛ ግን ሪያክት እናደርጋለን። ኮሜንታችሁን አስቀምጡ። እኛ ለዚህ በእውነት ነው የምላችሁ ለኢትዮጵያ አይደለም ለዓለም የማይበጅ ነው። ሁሉም በተቃውሞ ነው። ሁላችንም ተቃውሞንን እንቃወማለን። እስኪ እስከ መጨረሻው እንስማው። እስኪ ድምጹን እንስማ ቤተሰብ፣ የድምጽ ቅጁን እንስማ። ካዱ ካዳማ ደህና ነኝ ያለው አዲስ አበባ ነው። ሶፊና አዲስ አበባ ነው። ሶፊሻ ወይሻ ሰለልኝ ብራት አለናለ ለነሳ ነበር መታ አሉኝ። ተመመለስ ቢቀርብ ይሻላል ብታድር ይሻላል እያሉ ነው። ማደር ያለ አራለ ለዛ እኮ ነው ቅድም አድራለ ወይስ ትመለሳለህ ያልኩ። በቃሽ መጣሁኝ እመጣለሁ። በቃሽ እንዳልኩት ስልክ ይሰራል አይደል? ያው እየሰራት ነው። እሺ ታይፕ ቻርጀር አለ ወይስ ይዤ ልምጣ? አለ ይፈልከው አይፎን ታይፕ በቃ መጣሽ። እሺ ሄሎ ከቤት ወጥቻለሁ። ኦኬ እሺ የደረስክ? ታወቀ ከቤት መኪና ይይዝ ነው እንትን ሻወር ወሰድ ይበናል። በቃ እሺ ችግር የለም። አረፍና ታጥቶ ፏብዬ ነው ተጠብቀህ። እሺ አባቴ እሺ በቃ እቃም ግዛ ማቴሪያል ለሊታችን ነው። አረ ምንም ችግር የለም። ምን አንተ ተጨማሪ የምትፈልገው ነገር አለ ኤክስትራ? አይ ቆይ አንተ እንደው መጀመሪያ በቃ እሺ ችግር የለም። ቢጃማ ይዤ ልምጣ እንዴ? ደስ ያለን ይዘና አንተ የፈለከውን ይዘና ነው አለ አንተ ጋር በእኔ ሳይዝ አይሆን የኔ ሳይዝ ነው አይሆንህማ። አንተ ትንሽ ሳይዝ ከኔ ተለቅ ይለለ ሰው ሊጠብ ይችላል። ከቻልክ ይዘና ራስህ። እሺ እሺ ይሄ ሶፊሻ ወይኪሻ የደረስክ? አሊቲ እየደረስኩ ነው። ገና ከአዲስ አበባ ልወጣ? እንዳይወቅ ነገሩ አይ ስለምታደር ችግር የለውም ትደርሳለህ። ፋብላላ አረ ምንም እንዳያሳስብህ። እኔ እኮ መጀመሪያም ነግሬያለሁ መተህ ብታየው ነው የሚሻለው። ሰርፕራይዝ እንድትሆን ብዬ ስላሰብኩ ነው። ስልቀቱን አርሊ ፈለክ? ለዛ ነው እና በቃ ይፍዩን ይመቻል። በእናትህ ሰው ይበዛል። እውነት ለመናገር ለአንድ ተከራይ ብቻ ነው ያለው። ከለሱም ወንድ ነው ከላይ ነው ብቻውን ነው የሚኖረው። ከዛ ባለፈ ከታች ነው ግራውንድ ላይ ያለው አፓርታማ ነው። ከታች ነው ያለው አፓርትመንት ላይ ነው የምትኖረው? አዎ ከታች ነው ያለው። አንዱ ተከራይ ሻወር ምናምን አለው እንዴ? ኧረ ተው አፓርትመንት እያልኩ ሻወር አለ ትለኛለህ? የለውም። ኧረ በደንብ ነው ያለው። የሞቀ ወይስ ቀዝቃዛ? ማሞቂያም አለው ማቀዝቀዣም አለው። አይጠራም። አልጋው ሲበቃል? በቂ ነው በቂ ነው። እሺ በቃ ሁኔታውን አይተን እንጠራለን። ሁኔታውን አይተን እንጠራለን። ግን የሚያስፈልግ አይመስለኝም። ምን የሚያስፈልጋል? ታው ካስፈለገ ያው እሱ እንዳንተ ምርጫ ነው። ለልጁ ነገር ነው ታዲያ ነግሬዋለሁ ለሱ እንዳይደክም። አረ ምንም ችግር የለም። እሺ አባ እንትን ላክልኝ ኢንተርኔት ፓኬጅ ያወራው ልምጣ እያየው ልምጣ ይቻላል? ላክልኝ ኢንተርኔት ፓኬጅ። አዎ እሺ እሺ ወይ በቃ
ወይ ሶፊ ኮሜርሻል ባንክ ጋር ነኝ። የቱ ጋር ነህ? እኔ ደግሞ አደባባዩ ጋር ነው ያለሁት። ኮሜርሻል ባንክ ማለት ንግድ ባንክ ማለት ነው? ኦኬ ተሻዘው አደባባዩ ጋር ማለት ነው። የቱ ጋር ነህ አንተ? እሺ እኔም እየመጣሁ ነው። ፊት ለፊት ያው አደባባዩ ጋር ቆሜያለሁ። በቀይ ያወሮክ ልምጣ ዝም ብዬ? እሺ የት አለ? ቆይ ኮሜርሻል ጋር ቆም። የት አለ? ልብስ እኔ ሮዝ ፒንክ ነው የለበስኩት። አንተ ምንድን ነው የለበስኩት? ምንድን ነው ፒንክ የሚያስለብስህ? ቲሸርት ነው እዛው ቪዲዮ ላይ ያየው ፒንክ። እንግዲህ ቤተሰብ የራሳችሁን ውሳኔ አስቀምጡ። ከምንም በላይ የራሳችሁን ውሳኔ አስቀምጡ። በደንብ አድርጋችሁ በእውነት ነው የምላችሁ። እኔ በጣም ምናልባትም እንግዲህ ልጁ ደግሞ ሌላ የሚለው ይኖራል፣ የራሳ ማስረጃ ይኖረዋል። እንግዲህ ይህን ግን በእውነት ይሄ ምርመራ በመንግስት በኩል በፖሊስ በኩል በደንብ ሆኖ መመርመርና መታየት ያለበት ይመስለኛል። ለምን ብትሉ ይሄ ቅጅ ምናልባትም በስልኩ ትክክለኛ ስልክ የተካሄደ በዛን ሰዓት መሆኑን በደንብ አድርጎ እንግዲህ ፖሊስ ደግሞ የራሱን ጥናት አካሄዶ ይሄ ነገር በኢትዮጵያ በፍጹም ሊደረግ የማይችል ነው፣ የተወገዘ ነው። ሁላችሁም እዚህ ጋር የተወገዘ ነው፣ ይሄን እኛ አንደግፍም ብያላችሁ ኮሜንት ላይ አስቀምጡልኝ። የራሳችሁን እንግዲህ አስቀምጡ ቤተሰብ። ሌላው እንግዲህ የሰማችሁት ነው። እንደዚሁ የሚሰማችሁን እንትን በሉ። እኔ ግን የዚህ እንትን ተቃዋሚ ነኝ ቤተሰብ። በዚህ ሰዓት በተሰማ ሰበር መረጃ መሰረት ጋዜጠኛው ከስራ መታገዱ ተሰማ። አሻም ሚዲያ ከጋዜጠኛ ሶፎንያስ ዋሲሁን ጋር የነበረው የስራ ውል በይፋ ማቋረጡን አስታውቋል። ውሳኔው የተላለፈው በጋዜጠኛው ላይ በማህበራዊ ሚዲያ የተሰራጨው ከኢትዮጵያዊነት ባህል፣ ወግ እንዲሁም ደግሞ ሃይማኖት ያፈነገጠ ተግባር የሚያሳይ መረጃ ተከትሎ መሆኑ ነው የተገለጸው። ድርጅቱ ጋዜጠኛ ሶፎንያስ ዋሲሁንን በኮንትራት ውል የዜና አቅራቢና የሶፊ ሾው የመዝናኛ ዝግጅት አዘጋጅና አቅራቢ እንደነበር ገልጿል። ታዲያ አሻም ሚዲያ ይህንን መረጃ ተከትሎ ሶፎንያስን ማብራሪያ ቢጠይቀውም ጋዜጠኛው አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ ከሚል አጭር ምላሽ ውጭ ሌላ ተጨማሪ ማብራሪያ ለመስጠት ፈቃደኛ አልሆነም ሲል አሻም በመግለጫው አስታውቋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሀሳባችሁን አጋሩ። ታወቅሽ ቢሏት መጽሐፉን አጠበችው የሚባል ነገር ብሂል አለ በኢትዮጵያኖች። አንዳንዴ የሆነ ሶሻል ሚዲያ ከፍ ሲያደርግህ የምትናገረውን የምታውቀው አይመስለኝም። ይህ ነገር ከከፍተኛ ባለስልጣናት ወይም ደግሞ ከመንገድና ትራንስፖርት ሚኒስቴር ወይም ደግሞ ከሌላ ቢተላለፍ ምንም አይመስለንም። እንግዲህ የሆነ እንትን ታያለህ። ነገር ግን ከአንዲት ጋራጅ ሰራተኛ ወይም ደግሞ ባለሀብት ላይ ይሄ ነገር ስትሰማ ምን እንደሚሰማ እስኪ ሁላችሁም አንዴ ስሙት እስኪ። አሁን ቢትስና ኮሮላ ነው አዲስ አበባ ላይ ባይነዳል ለክልል ከተሞች ላይም ኢቭን ቢሆኑም ገጠራማ ከተሞች እንደውም የእናቴን ሀገር አንቻሮን ጠቅሻለሁ። በዚህ ሰዓት ሰበር የተባለ መረጃ ምርጫን አስመልክቶ ተሰምቷል። ቀጣዩ ምርጫ ግንቦት 24 ቀን 2018 ዓመተ ምህረት እንዲሆን መጽደቁ ተሰምቷል። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛው ሀገራዊ ምርጫ የድምጽ መስጫ ቀን ሰኞ ግንቦት 24 ቀን 2018 ዓመተ ምህረት ሆኖ መጽደቁም አስታውቋል። ቦርዱ ዛሬ ለመገናኛ ብዙሃን ይፋ ባደረገው የጸደቀ የምርጫ ጊዜ ሰሌዳ ታዲያ የምርጫ ውጤት በቦርዱ ደረጃ ይፋ የሚደረገው ሰኔ 4 ቀን እንዲሆንም መወሰኑ ነው። እንግዲህ ሰበር ዜና ነው ቤተሰብ። በእርግጥም ዘንድሮ እንደሚሆን ምርጫው ይታወቃል። እንግዲህ ያው ከዛ በፊት በተለይ ደግሞ ተማሪዎች እንግዲህ ክሊር መሆን አለባቸው ይመስለኛል። እስቲ ኮሜንታችሁ እናንተ አስቀምጡ። ቲክቶከሮቹ በቁጥጥር ስር ዋሉ። ፌዴራል ፖሊስ ከሰሞኑ በአዲስ አበባ ከተማ በተካሄደው የቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒው እና ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀነባበሩ ተጠርጣሪዎች ላይ ምርመራ መጀመሩን ገልጿል። በዚህም መሰረት ወንጌላዊት ገብረ መስቀል፣ በረከት ጸጋይ፣ ግሩም ገዛሃኝን እንዲሁም ደግሞ
ዮሐንስ መኮንንን የተባሉ ተጠርጣሪዎች በቁጥጥር ስር መዋሉን አስታውቋል። ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎችን ተስፋፍተው በትውልድ ላይ አሉታዊ ተጽዕኖ እያስከተሉ ተጠርጣሪዎች ላይ የህግ ተጠያቂነትን ለማረጋገጥ የጀመረው ምርመራ አጠናክሮ እንደሚቀጥልም ገልጿል። ክቡራን ተመልካቾቻችን በዚህ ጉዳይ ላይ አዲስ መረጃዎችን ተከታትለን ወደ እናንተ ቲክቶከሩ ጃኒ እንግዲህ በዛሬው ዕለት ከመታሰሩ በፊት እንግዲህ ለዚህ አለባበሱ በይፋ ወጥቶ ይቅርታ ጠይቆ እንደነበረ የሚታወስ ነው። አሁን ላይ እንግዲህ በተሰማው መረጃ መሰረት ታዲያ ጃኒ ወይም በትክክለኛ ስሙ ዮሐንስ መኮንን ኃይለማርያም የፌዴራል ፖሊስ በቁጥጥር ስር አውሎ ምርመራ እንደከፈተበት አስታውቋል። የፌዴራል ፖሊስ ባወጣው መግለጫ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳይፈጥሩ የህግ ተጠያቂነትን ለማረጋገጥ ምርመራው አጠናክሮ እንደሚቀጥል ባለፈው እንዳያችሁት እንግዲህ ቲክቶክ አዋርድ ላይ እንደዚህ አይነት አለባበስ በጣም ዘግናኝ ከባህላችን ውጥት ያለ በጣም ብዙዎቹ እንደውም ቲክቶከሮቹም ዩቲዩበሮቹም ዘግበውታል። ግን ፌዴራል ፖሊስ ቴንኪው ክብር ይገባሃል። ምናልባትም ይሄ እንግዲህ ለብዙ ኢትዮጵያኖች እንግዲህ በጣም ለተበሳጩት መልስ እርካታ የሚሆን ነው። በእውነት ነው የሚለው ሰየው ጥሩ የሚያስብል ነው። በርቱበት የምንለው እንግዲህ እኛ በርቱ። በእውነት በጣም 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 እየተበላሸች ነው። ይሄው የምትሰሙት ነው። አሁንም ቅድምም የሰማችሁት ነው። ይሄ ነገር እንዲህ አድርጋችሁ አሁንም ቢሆን እጅ ከፈንጅ እያያዛችሁ እግር በእግር እየተከታተላችሁ ለኛ እንግዲህ መልካም ነገሮች እንደምታደርጉልን ተስፋለን። እናንተ ምን ትላላችሁ? እስኪ ኮሜንት ላይ አስቀምጡ። በመጀመሪያ እግዚአብሔርን ነው ማመስገን የምፈልገው። ከዛ በመቀጠል እዚህ ደረጃ እንድደርስና እናንተ ፊት እንድቆም ላበቃኝ አላህን አመሰግናለሁ። አልহামዱሊላህ። የእውነት ሁላችሁንም እመቤት ይታከብልኝ። እንግዲህ እጅግ አድርጌ አመሰግናለሁ ቤተሰብ። የዛሬ እንግዲህ ቪዲዮዎቻችን እነዚህን ይመስሉ ነበር ቤተሰብ። ሌላ በሌላ ቪዲዮዎች እስከምንገናኝ ቻው።